ቀለል ባለ መንገድ እንዴት ስዕልን መስራት እንደምንችል በጣም በቃ ያን ያህል ወጪ ሳናወጣ የምንሰራበትን መንገድ እነግራችኋለሁ ማለት ነው። ይህን በእርግጠኝነት ከዚህ በፊት ሰምታችሁ ታጣቁ ማለት በቃ የሆነ ቻርኮል ወይ በጣም የሆነ ከባበደ ነገር ምናምን እያሳዩአችሁ ብዙ ጊዜ ተስፋ ትቆርጣላችሁና በጣም ቀላል በሆነ መንገድ የምናየው ይሆናል ማለት ነው። እስከ መጨረሻው ድረስ መከታተል እንዳትረሱ። በጣም ቀላል የሚባሉ በትንሽ ነገር ሊገኙ የሚችሉ ነገሮችን ነው የምንጠቀመው ማለት ነው። በጣም ቀላል ናቸው፣ የትም የሚገኙ ናቸው። ወጪም ያን ያህል አያስወጡንም። ከተር አለ፣ ብሩሽ አለ፣ የጆሮ መኮርኮሪያ የምንለው አለ በተለምዶ እንደዚሁም ፊክሰር አለ፣ እስራሶች አሉ፣ ቱቢ ስሪቢ ምናምን የሚባሉ ሶፍት እንጠቀማለን ማለት ነው። ስለዚህ ቀለል ባለ መንገድ ነው እንዴት ፖርትሬት መስራት እንደምንችል እንመለከታለን ማለት ነው። እቺ ፔፐር ደግሞ ጥቅሟ ምንድን ነው? ከቨር እጃችንን ይሄ ላብ ምናምን ሲኖር ከቨር ያደርግልናል ፔፐሩ ማለት ነው። ስለዚህ እጃችን ስዕሉ እንዳይቆሽሽ ያደርገዋል፣ በጣም ንጹህ እንዲሆን ያደርገዋል ስትሰሩ ማለት ነው። በላጲስ እናጠፋዋለን። ትሬስ ያደርግ ነው የተወሰነ በጣም መጉላት የለበትም። ትሬስ ያደርግ ነው። እቺ በስራስ በቃ ሼድ ማድረግ ነው። በጣም ላይት በሆነ ስራስ ማለት ነው። ወይም ላይት ስራስ ካገኛችሁ በጣም አሪፍ ነው። ምክንያቱም መጥቆር የለበትም። እንደዛ ታደርጉና ያው እንደምመታው እንግዲህ አንድ ዙር ይመታል ማለት ነው። በጣም በስሱ እያደረጋችሁ ጥላ ያለበትን ፓርት ትንሽ እጃችሁን ጫን እያላችሁ እንግዲህ መምታት ነው። ያን ያህል በጣም የሆነ ውስብስብ ነገር የለውም። በቃ ትሬስ ታደርጉታላችሁ፣ ትሰሩታላችሁ። በዚህ መንገድ በትንሹ ከ500 ብር ጀምሮ ራሱ ሜክ ማድረግ ወይም ደግሞ መስራት ትችላላችሁ ብዬ አስባለሁ። ያን ያህል ማወሳሰብ ያስፈልግም አንዳንዴና እንግዲህ እንደምታዩት ሙሉ ይመታል ፊቱ ማለት ነው። በጣም በስሱ ማለት ነው። በጣም መጥቆር የለበትም እንደነገርኳችሁ ማለት ነው። ከዛ ነው እስራሶቹን እየጨመርን የምንሄደው የቶኑን መጠን ማለት ነው። ስለዚህ በዚህ መንገድ እንግዲህ ትሰሩታላችሁ። በተቻላችሁ አቅም የሆነ ካራክተሩን ለማግኘት አሪፍ ነው። አይን ላይ ምናምን ትኩረት ብታደርጉ፣ አይን ቶሎ ብታገኙ አሪፍ ነው ካራክተሩ እንዲመጣላችሁ ማለት ነው። ስለዚህ እንግዲህ እንደምታዩት እመተዋለሁ አንድ ዙር ማለት ነው። ሙሉ እመተዋለሁ። በቃ ምንም ኮምፕሊኬትድ ማድረግ አያስፈልግም። በቃ ይሄ በጣም ውድ የሆነ ማቴሪያል መፈለግ ምናምን ባለችው ነገር መስራት ነው። ያን ያህል እንደዚህ አላካብደውም ነገሩ። ከዛ ምን ታደርጋላችሁ? ራሱ የምትጠቀሙበትን ወፈር ያለውን እስራስ መፈቅፈቅ ነው። በቃ እንደ ቻርኮል ራሱ መጠቀም ትችላላችሁ። ቶኑን ለማጥቆር ራሱ ታደርጉትና ቅድም ባሳየኋችሁ መሰረት በሶፍት ሊሆን ይችላል። ይሄ በጆሮ መኮርኮሪያ መስራት ትችላላችሁ። ያን ያህል የሚካበር ነገር የለውም። በከተር እንግዲህ እንደዚህ ይፈቀፈቃል ማለት ነው። ከዛ በፊክሰር አንዳንድ ቦታዎች ላይ መስራት ነው። በቃ ጥቆር የሚለው ፓርት ላይ ለምሳሌ አሁን እሱ ላይ ነው ደብል እየመታው ያለሁት ማለት ነው። ሁለተኛ ቶን ያው የራሳቸው ውፍረት ስላላቸው ቲክነስ አላቸው ይመስለኛል ፊክሰሮቹ። ስለዚህ በጣም እንዳያጠቁርባችሁ ያው ላይት የሆነውን ብትጠቀሙ ብያቸዋለሁ ቅድም ማለት ነው። ከዛ ይሄ ጆሮ መኮርኮሪያ አለ። በዚህ እንግዲህ አሸት ማድረግ ነው እንግዲህ። ያው አንድ ቀን ደግሞ ስለ ቶናል ቫልዩ ሰራበታለሁ ብዬ አስባለሁ፣ በስራስ ማለት ነው። ከዚህ በፊት በውሃ ቀለም ሰርቻለሁ። በስራስ ደግሞ እስኪ አንድ እንደምሰራ ተስፋ አደርጋለሁ፣ ቃል ገባላችኋለሁ። እንደዚህ ሼፖችን ምናምን ደግሞ ቶን በደንብ እናጠናለን ብዬ አስባለሁ። ግን ያን ያህል ላለማካበድ ነው እቺን ቪዲዮ ሰራኋት። ይሆናል አይደል? በትንሹ ነገር መጀመር እንደምትችሉ እንጂ የሆነ ስቴፑን ምናምን ተከትለን ደግሞ የሆነ ቀን እንሰራለን። የሼፖችን ፎርሞችን ምናምን ማጥናት እንሰራለን ብዬ አስባለሁ። በቃ ምንም አዲስ ነገር የለውም። ያው ሼድ ማድረግ ነው። ሁለተኛ ዙር ላይ ደግሞ ጥላ ነገር ያለበት ፓርት ላይ ሼድ ማድረግ ነው። ከዛ እዚህ ብሩሽ ደግሞ ጥቅም ምንድነው? አንዳንድ ቦታዎች ላይ ታዳረስልናለች። ስለዚህ ቼክ እናደርጋለን። እዚህ ቼክ እንደማደርገው ወረቀቱ ላይ በጣም እንዳያጠቁርብን፣ አንዴ ከጠቆረ ስለሚያስቸግረን ማለት ነው። እሱ ያን ያህል የሚከብድ ነገር የለውም። ቀስ በቀስ ትለምዱታላችሁ። እዚህ ጋር ደግሞ ሶፍት እናነሳለን። ሶፍት ቴክስቸር በደንብ ነው የሚሰጥልን፣ በደንብ ያሻል በጣም ቀስ እያደረግን ቶኖቹን ለማዋሃድ መሞከር ያው እንደማደርገው ማለት ነው። ያው ንጽህና ይፈልጋል። በእርግጥ ለሰው ስስሉት ምናምን ንጹህ መሆን አለበት። አንድ ስዕል ንጹህ ካልሆነ በጣም አስቸጋሪ ነው። ሰው እንትን አይለውም፣ ይደብረዋልና በተቻላችሁ መጠን ከበር አድርጋችሁ ብትሰሩ ጓንት ምናምን ይደርሳል ቀስ በቀስ። እኔ ጨንቀኛል ለምን እንደሆነ አላውቅምና ቀለል ባለ ነገር መጠቀም እየቻልን ይሆን ያ ፕሮፌሽናል ያስብለን። በነገራችን ላይ የማቴሪያል ጋጋታ ምናምን ያስብለን። ያው ለቪዲዮ ያምራል ምናምን ነው
ሰው እንደምታዩት ነው ሶፍቱን ይኸው በቃ አንዳንድ ቦታ ላይ አሸት እያደረኩ ባላንስ ግን ማድረግ ይፈልጋል። ቀስ ብላችሁ ነው የምታደርጉት። ሰው ጠቆር የሚለው ፓርት ላይ እንደዚህ በፊክሰሯ ምንድነው ፋይን የሆነ እንትን ይሰጠናል፣ መስመር ይሰጠናል። እሱ ነው አሪፍ ነው። ያው በስርዓት ምናምን ይቻላል መስራት፣ ግን የአካዳሚ እንትን ስላልሆነ ምንም ችግር የለውም። ሰው የሚሰጥ ስለሆነ ሰው በምን ሰራችሁ በምን ዋናው መምሰሉ ካራክተሩን ማማሩ ምናምን ነው ያው እንጂ ያን ያህል በእንትን ሰራው በኤችቢ ሰራው በፊክሰር ሰራው የሚል ግብግብ ውስጥ አይገባም። ያው ያኛው አካዳሚካል እንትን ላይ ሲሆን ያው በዛ መስራት የተሻለ ነው፣ ቻሌንጅ ለማድረግ ራስን እንጂ ኖርማሊ በዚህ መንገድም መስራት ይችላል ማለት ነው። ቅንድብ ፓርቱ ላይ እንግዲህ ያው ኮንትራስት እየሰጠው ነው። ስለዚህ አሁን ደግሞ በብሩሻ በጣም ስስ መሆን አለባት። አሁን ለዋተር ከለር የምጠቀማት ብሩሽ ናት። ለቴክስቸር ምናምን በጣም አሪፍ ናት እና እሷን ካገኛችሁ አሪፍ ነው። አሁን ስራስ ደግሞ እየቀያየረን ምናምን አንዳንድ ጠቆር ያለው ፓርት ላይ እንጫወታለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ። በነገራችን ላይ አሁንም ሰብስክራይብ ማድረግ እንዳትረሱ። በደንብ በብዙ ቪዲዮዎች እመጣለሁ ብዬ አስባለሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ላይክ አድርጉ፣ ኮሜንት አድርጉ። ማማራለን እርስ በርስ ማለት ነው ያስባሉ። ስለዚህ አብረን ያው የምንማማርበት ቻናል ነው የሚሆነው። ቴክስቸር እንሰጠዋለን ማለት ነው። ቶን እየጨመርን ምንድነው ጥቁረቱ በዛ ቅንድቡ ላይ የሰራሁት ጥቁረት አለ አይደል? ከዛ በታች ደግሞ አሁን ለማወዳደር ይመችላል። አንድ ጥቁረት መስራት አለባችሁ። እንግዲህ ንጣቱ መብዛት የለበትም። የሆነ ሰዓት ላይ አንዳንድ ቦታ ላይ ጠቆር ታደርጉና ታወዳድራላችሁ። አለበለዚያ ዝም ብላችሁ ንጣቱ የሆነ እየጨመራችሁ ቤታችሁ ቁጥር ቀይ የሆነ ሰውዬ ወደ ጥቁር ይላል። ስለዚህ አንድ ጥቁር ነገር ሰራላችሁ፣ ወይ ፀጉር ሊሆን ይችላል ወይ ቅንድብ ጥቁር የሚለውን ፓርት፣ ምክንያቱም ለማወዳደር ስለሚመች ማለት ነው። እንደዛ ታደርጋላችሁ። ከዚህ አይኑ ስር ደግሞ እንዲህ ትንሽ የጥቁረት ነገር አለች። እሷን በሶፍት ትንሽ ነካ ሞር ጫን ባላችሁት ቁጥር የመጥቆር ባህሪ ስላለው ቀስ አድርጋችሁ በስሱ በደምብ ሳትጫኑት ወረዱ። ያው እንደዚህ ማሸት ብቻ ነው በቃ። አይን ውስጥ ያሉ አንዳንድ ዲቴሎችን በትንሽ በቀጭን ፊክሰር ጠቆር ለማድረግ ማለት ነው። ቦታው ትንሽ ኮንትራስት ይፈልጋል። ስለዚህ አይኑ አካባቢ ትንሽ ኮንትራስት ሰጥቷል ማለት ነው። ያው ቴክኒኮች በጣም ብዙ አይነት ናቸው፣ ሃቺንጎች በጣም ብዙ አይነት ናቸው። ግን ይሄ የቢዝነስ ስራ ስለሆነ በቃ ይሄ ሜክ የምናደርግበት ስለሆነ ያን ያህል ያ ነገር ማተር ያደርጋል ብዬ ስለማያስብ ነው። ሰዎች የአይኗን ፓርት ራሱ በደንብ ቅሽር ለማድረግ ምናምን ሞከረ። ለምን ካራክተሩ አይን ላይ ነው ዋናው ካራክተር፣ አይን ላይ ጥርስ ላይ ምናምን መምሰል አለበት ያንን ሰው፣ አለበለዚያ ወንድሙም ሊሆን ይችላል። ስለዚህ በዚህ መንገድ ቀለል አድርጎ መስራት ነው። አፍንጫ ስር ያሉ ትኩረቶችን፣ ፀጉር ላይ ያሉ ትኩረቶችን፣ ጆሮ ስር ምናምን ለማወዳደር በጣም አሪፍ ናቸው። እነሱ ወጥ እንዳይሆን ሆኖ ማለት ነው። መጀመሪያ አካባቢ ላይ ግን አንዳንድ የቀረጻ ችግር ይኖራል። ስለዚህ ያው ተጨማሪ እንግዲህ ስለዚህ አሁን አያችሁ ከላይ ያለውን ፓርት ደግሞ ይሄ የሆነ ቮሊዩም እንዲኖረው ምናምን ያደርጉ። በርክ ያስፈራል። አሁን እጄ ራሱ ካያችሁት ምናምን ወደ መፍራት እንትን ምናምን አለ። ያ ቀስ በቀስ እንግዲህ በደንብ የሚቀርፍ ነገር ነው። የሆነ በአንድ ምሽት ምናምን የሚሳካ ነገር አይደለም። እንግዲህ እንዲጸዳ ደግሞ ታደርጋላችሁ። የሆነች ብሩሽ ነገር ታስፈልጋለች ማጽጃ እንዳይበላሽ። ትንሽ የላብ እርጥበት ምናምን ከነካው ያው ስራ ስለሆነ አስቸጋሪ ነው። ሰብስክራይብ ማድረግ እንዳትረሱ። በዚህ አጋጣሚ ላይክ አድርጉ፣ እንደዚሁም ኮሜንት ሼር አድርጉ። በደንብ እንማማራለን እርስ በርስ። በጣም በቀላሉ በቃ አሁን እንደ በፊት ጊዜ አይደለም። በጣም ብዙ ነገር መማር ይችላል፣ በተለይ ኢንተርኔት ላይ ማለት ነው። ስለዚህ
ያንንም ታገኛላችሁ ብዬ ስለማስብ ነው። በደንብ እንወያያለን። ሰብስክራይብ ማድረግ እንዳይረሳ፣ ላይክ እንደዚሁም ደግሞ ኮሜንት ማድረግ እንዳይረሳ። እንግዲህ አይኑ ላይ እንደዚህ ካራክተሮችን እንግዲህ ቀስ እያደረጋችሁ መጨመር ነው፣ የራሱን ካራክተር እንዲያገኝ ማለት ነው ሰውየው። በትንሹ ቢያንስ ከ300 ብር ራሱ ብትጀምሩ ማስከፈል ከፍ እያደረጋችሁ መሄድ ትችላላችሁ። 500 ብር ሚኒመም 500 ብር ነው እንግዲህ አሁን ላይ ገበያው ላይ ያለው ማለት ነው። ያን ያህል በቃ ዲቴል ሳትጨነቁ ምናምን ሰርታችሁት ማለት ነው። አንዳንዶች እቺን የሆነ ሼዲንግ እንትን ምናምን ያሳዩዋችሁና በቃ በጣም ትልቅ ነገር በቃ የሆነ ሰዓሊ ምናምን እንትን ምናምን ብለው የሆነ አይነት እንትን ያደርጉታል፣ ያካብዱታልና ያን ያህል የሚካበድ ነገር አይደለም። ኦኬ የተለመደ አሰራር ስለሆነ ያን ያህል በጣም የሚገርም ስኪል የሚጠይቅ ምናምን ነገር አይደለም። በቃ ትንሽ ነገሮችን ብቻ ፕራክቲስ ማድረግ እንጂ የሆነ በጣም የሚካበድ በቃ ትደርሱበታላችሁ በቃ እንትን ነው ማለት ነው። አሁን ጥቁረት ሰጥቶት አይደለ? ከዛ ይሄኛው መበተን ነው በቃ በዚህኛው አሸት እያደረኩ ከላይ ያለው ጥቁረት አለ አይደለ? ከሱ በታች ደግሞ በጆሮ መኮርኮሪያ በሚባለው እንግዲህ ምን አደርገዋለሁ? ወደታች በተን አደርገዋለሁ። ከጠርዝ የመውጣት ነገሮች ስለሚኖሩ በላጲስ አንዳንድ ቦታ ላይ አውጣፋ ታደርጉና ጸዳ ታደርጉታላችሁ። ከዛ ጠቆር የሚለው ፓርት ላይ ደግሞ ወደ 3B ወደ 4B አካባቢ የሆኑ ስራቶችን መጠቀም ነው። ጨመር እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ አንዳንድ ደግሞ ቦታ ላይ የሆነ ቅርፍ የማለት ባህሪ እንዳይኖረው ቅርፍ ማድረግ ማለት ይሆናል ለማዋሃድ እንዲመቸን እንጠቀማታለች እንትን ሶፍቷን ወይም ደግሞ የጆሮ መቆርቆሪያዋን። ከዛ በላጲስ ደግሞ አንዳንድ ቦታ ላይ እንደዚህ ሃይላይት ነገሮች ላይ እንጠቀማለን ማለት ነው። ያው በቶን ጉዳይ ቆይ አንድ ቪዲዮ ሰራለሁ ግዴታ ነው። በዋተር ከለር ሰርችበታለሁ ግን በስራ ሳልሰራው ማለት ነው። ስለዚህ እሱን ሰራለሁ። በስራስ ደግሞ አንድ የቶን እንትን ቪዲዮ ሰራለሁ ማለት ነው። በቀላል መንገድ በቃ መስራት ነው። ምንም ማካበድ ያስፈልግም። ትደርሱበታላችሁ። የሆነ ማቴሪያል እኮ ቫልዩ አለው ምናምን የሆነ ስራችሁን አንድ ስቴፕ ይጨምራል። ግን ሳታወጡ የምትሰሩበትን መንገድ እንግዲህ ማሳየት አሪፍ ነው። የኛ ኃላፊነት ብዬ አስባለሁ። ትንሽም ቢሆን የሞከርን ሰዎች ስላለን ምክንያቱም ማቴሪያል በጣም ውድ ነው አሁን ላይ። አውጥታችሁት ምናምን የሆነ ስዕሉ ያንን የማይመልስላችሁ ከሆነ የሆነ ከንቱ ልፋት ነው የሚሆነው። ምክንያቱም አስቡት ሲቀረጽ ራሱ ምናምን የሚያልቅ ነገር ነው። ስለዚህ አንዳንዴ ያው ስኪሉ ላይ ትኩረት ማድረግ አሪፍ ነው ብዬ አስባለሁ። እንደዚህ ቀለል ያሉ ስኪሎች ላይ ማለት ነው። አሁን ጺሙን ምናምን ኮንትራስት ሞር እንዲሰጠኝ ነው እንግዲህ የምሰራው። አሁን ጺሙን ምናምን ሲሰራ ጥቁረት ፓርት ስላለው ለማወዳደር ይመችኛል ከሌላው። የፊቱ ጋር ብርሃኑ በስቷል፣ ጥላው በስቷል ምናምን የሚለውን ነገር ባላንስ ለማድረግ ነው እንደዚህ ጥቁረቶችን የምሰራው ማለት ነው። ይኸው እዚህ ላይ አሽበታለሁ። ላይ ወረቀቱ ላይ የተፈቀፈቀው ስራስ ላይ እያሸው ቼክ እያደረኩ እዛ ላይ ደግሞ እጨምራለሁ ቶኑን ማለት ነው። ጠቆር ያለው ፓርት ላይ ተወሰነ ያው ድፍረት ይፈልጋል፣ መድፈር ይፈልጋል። የሆኑ ነገሮች እያበላሻችሁ ነው የምትማሩት ብዬ አስባለሁ። አፍንጫ ስር ያሉ ጥቁረቶችን ጺም ላይ ምናምን ያሉ ነገሮች ቀስ በቀስ ነው ወደ ቴክስቸር ምናምን የምትሄዱት። ኢቭን ፀጉር መስራት የለባችሁ መጀመሪያ አካባቢ ላይ። ፀጉሩ ሲሰራ ምንድነው ካራክተሩ የመጣ ይመስለናል፣ ይሸውደናል ማለት ነው። ስለዚህ ጥቁረቱንም ብርሃኑንም ባላንስ እያደረግን ለመሄድ መሞከር ሞር የተሻለ ነው ብዬ አስባለሁ። እንደዚህ ኮንትራስት ነው ስጠት እያደረጋችሁ መስራት ነው። ከዛ ጺሞቹ ምናምን ስላሉ እነሱ ላይ ደግሞ በደንብ ኮንትራስት ይኖራል። በነገራችን ላይ ረጅም ሰዓት ነበር የቀረስኩት፣ ግን ያው በቃ ይሁን ከስፔስ አንፃር ምናምን ክሮፕ ያደረኳቸው ነገሮች አሉ ወደ መጨረሻ አካባቢ ላይ ማለት ነው። ይሄኛው ምንም ክሮፕ አላደረኩትም። ያው አንዳንድ ቦታ ላይ ላፈጥነው እችላለሁ። ከዛ እንግዲህ እዩት እንጂ እንዳይሰለቻችሁ ማለት ነው። ከዛ ውጪ በጣም የተለየ ነገር ምናምን አልተጠቀምኩም። ስለዚህ በዚህ መንገድ እየሰራችሁ ፕራክቲስ ማድረግ ነው። ምንም አዲስ ነገር የለም በነገራችን። ጥርሱ ላይ ያሉ ነገሮችን አንዳንድ ነገሮችን አያችሁ። አሁን እየመሰለ የሆነ ካራክተሩ ሄደ
ማካበድ ያስፈልግም። በቃ በቀላል መንገድ መስራት ይቻላል። በኮፒ በሰው ፎቶ ምናምን መለማመድ ነው። በጣም ደግሞ ጀማሪ ከሆናችሁ የሰው ፎቶ ላይ ብላክ ኤንድ ዋይት ታደርጉታላችሁ። መጀመሪያ ላይ ብላክ ኤንድ ዋይት ታደርጉትና ከዛ በዛ ላይ መለማመድ ቶኖቹ ምናምን ብርሃን ጥላ የሚሉትን ነገሮች ያው ሌሎች የፈረንጅ ቱቶሪያሎችም ስላሉ ሞር በጣም የተሻሉ በእነሱም ፕራክቲስ ማድረግ ትችላላችሁ። ጥርሱ ላይም በጣም መጠንቀቅ ያስፈልጋል። ያው እንዳይዛነፍ አንዳንድ ቦታ ላይ ያው የተለያየ ሰው የተለያየ ካራክተር አለው። ያው ሁሉም ሰው ጥርሱ ግን ሞር ያንን ነገር ላለማሳጠት መሞከር፣ በቃ ያለውን ነገር ለማስመሰል መሞከር በተሻለ አቅም። ቶኖቹ ግዝፈት አላቸው። እነሱ ላይ መጠንቀቅ በጣም የሚጠቁም ማን ነው በጣም ነጣ የሚለው ላይ ወይም ደግሞ ሚድል ቶን ያለው ላይ 9 ቁጥር ቶን ምናምን ትጠቀሙ ማለት እንደዛ ማለት ነው። ስለዚህ እሱን ባላንስ እያደረጋችሁ መስራት ይፈልጋል። ወይ በቶን ግራዴሽን ዙሪያ ቆይ አንድ ቪዲዮ ሰራለሁ ግዴታ። ግን እቺን ማየት እንድታዩት ስለፈለኳት ነው። እቺን ቪዲዮ ያው ለሰው የሰራሁት ስለሆነ ማለት ነው። በጣም በቀላሉ ማለት ነው። በአጋጣሚ ነው እንጂ ይሄ ተዘጋጅቼበት እንትን ብዬ ምናምን አይደለም የቀረስኩት ሰው ለዛ ነው ስቴፑን የማልጠበቀው። ስለዚህ ስለ ግራዴሽን ደግሞ ቆይ አንድ ቪዲዮ ሰራለሁ በፔን ማለት ነው፣ በፔንስል በስራስ ማለት ነው። አንድ ቪዲዮ መስራት አይቀርም። ጺሙ ላይም እንግዲህ እንደዚህ ያው አብዛኛው ጥቁር ፓርት ስለሆነ ተወሰነ እንግዲህ በሚድል ቶን አካባቢ ሆነ ነካ ነካ አደርገዋለሁ የተወሰነ። ሰብስክራይብ ማድረግ እንዳትረሱ። ላይክ ይደረግ፣ ኮሜንት ይደረግ፣ በደንብ ሼር ደግሞ ይደረግ። በደንብ ብዙ ነገር እናወራለን የሚል ተስፋ አለኝ። በደንብ ተስፋ አደርጋለሁ። አሪፍ ነገር እናወራለን። በተለይ ደግሞ ቴሌግራም ላይ ላይቭ እየገባን እንግዲህ እንደምናወራ ያው ቃል ገብቻለሁ። አሁን ያው ፀጉሩ ላይ እንግዲህ እንደምትመለከቱት የተወሰነ ኮንትራስት ሰጠዋለሁ። እንደ ቅድም እንዳልኳችሁ ነው ለማወዳደር እንዲመች። ፀጉር ቀድማችሁ ባትሰሩ አሪፍ ነው። በቃ ለምን የስዕሉ የማለቅ አይነት ባህሪ ይኖረዋል። በቃ ትኩረት ስላለው ገዘፍ ብሎ ይሆናል፣ የማለቅ አይነት ነገር ይኖረዋል። ስለዚህ ወደ መጨረሻ አካባቢ ላይ ለመስራት መሞከር ነው። እዛ ራሱ ነግራቸዋለሁ። አላጋቸው አሁን እዚህ ፊት ለፊት ጋር የምሰራው የፀጉር እንትን ፊቱ ላይ ብርሃንና ጥላውን በዝቷል አልበዛም የሚለውን ራሱ በደንብ ማየት ያስችለናል ማለት ነው። ያው እንደነገርኳችሁ ነው። ሰብስክራይብ ማድረግ እንዳይረሳ፣ በደንብ ላይክ፣ ኮሜንት። ምክንያቱም በጣም ነው የሚጠቅም። ምክንያቱም ሌሎቻችሁም እንግዲህ ያላችሁ ችሎታ ያላችሁ ልጆች ታወራላችሁ ምናምን ሰው እናንተም እንግዲህ በደንብ ለመወያየት ይመችናል ብዬ አስባለሁ። የእናንተንም ሀሳብ ማለት ነው አስተያየታችሁ ምናምን ብትጽፉልኝ አሪፍ ነው። ያን ያህል ማወሳሰብ አያስፈልግም። ቀለል አድርጎ ብቻ በዚህ መንገድ ራሱ መሰረት ይቻላል ማለት ነው። ያችሁ ኮንትራስቱን አሁን ፊቱ ላይ ያለውን የብርሃን ጥላ እንትን በደንብ ለማየት ይመችናል። አንሷል ብርሃኑ ጥላው በስቷል ወይስ አንሷል የሚለውን ነገር ፀጉሩ ላይ ብቻ በሰጠው ጥቁረት ለየት ያስችለኛል ማለት ነው በተወሰነ መልኩ። ከዛ ወርታችን ደግሞ ጺሙ ላይ ምናምን አንዳንድ ነገሮችን ሳደርግ ደግሞ ከታች አካባቢ ላይ ወደ አገጩ አካባቢ ምናምን ኢቭን ጉንጩ ላይ ያለውን ነገር ራሱ በደንብ እንድለዩ ያደርገኛል፣ የቶኑን መጠን ማለት ነው። በዚህ መንገድ መስራት ነው። አዲስ ነገር የለውም። ያው ቴክስቸሮች ምናምን ይኖራሉ ላይ እንግዲህ የፀጉር ቴክስቸር እንዴት ነው፣ የፀጉር ካራክተሩ እንዴት ነው፣ ፀጉር ሲሆን ከርዳዳ ፀጉር ሲሆን ምናምን የሚለው ደግሞ የራሱ እንትን አለ። ግን ያን ያህል እንደዚህ መጨናነቅ ያስፈልግም። ያው ታውቁታላችሁ ውስጥ እየሰራችሁ ስትሄዱ ምናምን ያው በልምድ የሚመጣ ነገር ስለሆነ በሌላ ቪዲዮ እንገናኛለን። ሰብስክራይብ ማድረግ፣ ላይክ ማድረግ እንደዚሁም ደግሞ ኮሜንት ማድረጋችሁ እንዳትረሱ። ቴንክ ዩ ሶ